አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ተረፍርፍ ይበልልኝ በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ነባሮችም እንደተለመደው ላይክ ሼር ማድረጋችሁ እንዳትረሱ እና ዛሬ ደግሞ ትሁት ክፍል 58ን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እዩት፣ ተከታተሉ። ትሁትና ካሌብ ሳላ ላይም መቀመጫ ክፍል ቁጭ ብለው እያወሩ እንዳለ ካሌብም በጣም ቢናደድና እንዴት ጠላቴን እቤት ድረስ ይዤ ልምጣ ብሎ ሲል ትሁትም ይሄ እንደሚፈጠር ማወቅ ነበረብህ እያለ ትለዋለች። እሱም አዎ ትክክል ማወቅ ነበረብኝ እያለ በብስጭት ይመልስላታል። ከዛም በድንገት ካሌብ ስልክ ይደወልለትና አሎ ይላል። ከዛም ቲና የመኪና አደጋ ደርሶባታል የሚል ድምፅ ይሰማል። ተነስቶ በሮ ሊወጣ ሲል ትሁቴም ወዴት ነው ብላ ቁጭ አረገችው። ከዛ እሱም ትሁት ቲና የመኪና አደጋ ደርሶባታል ብሎ ሲላት ሆስፒታል ነው ያለችው ብሎ ጥሏት ወጣ። እሷም ምን ብላ ደንግጣ ቁጭ አለኝ። ወዲያው እሷም ተከትላ ወጣች። ኤዱ በአስፋልት ዳር ቆማ ዳኒን ታወራለች። አትመጣም እንዴ ናፈከኝ እያለች ስታወራው እንዴ ናፈኩሽ እንዴ ምን ነው ብሎ ሲላት ናፈከኛ ትለዋለች። ከዛ ትሁቴም ካሌብን ተከታትላ ወደ ሆስፒታሉ አብረው ይገባሉ። ደውላ ለኢዱ ደውላ ቲና የመኪና አደጋ ከባድ የመኪና አደጋ ደርሶባታል ብላ ስትላት ኢዱም ትደነግጥና በቃ መጣ ብላ ስልኩን ትዘጋለች። ከዛም የትሁት ፍቅረኛ ወደ ቤት ይመጣል ቤቱ ባዶ መሆኑን ሲያቅ። ከዛም የትሁት እጮኛ ቀጥ ብሎ ቤቱ ባዶ በሚሆን ሰዓት ወደ ቤት ይገባል። በእርግጠኝነት ይሄ ድራማ መሆኑ ነው። ያው ቲና እና እሱ ተነጋግረው ሊሆንበት ይችላል አውቃለሁኝ። ይቺ ታንካሲስ መኪናውንም እሱ ይሆናል እንትን ያላት እንጂ ምንም በመኪና አደጋ ምንም አይደርስባትም። በእርግጠኝነት ይሄ ድራማ ነው። የሆነ ያቀዱት የሚያስቡት ነገር አለ ቤት ውስጥ ማለት ነው። እና ቤቱ ባዶ እንደሆነ ሲያቅ እሱ ሰተት ብሎ ገባ። ማንም የለም ቤት ውስጥ ምን እንደሚያደርግ እስኪ። ከዛም ቁም ሳጥኑን ይከፍትና በእርግጠኝነት ይሄ የትሁት ልብስ ይመስለኛል አንስቶ እያሸተተ እንዳለ የሆነ ነገር ወደቀበት ወደታች። ትሁቴም እህቷ ጋር ስልክ ይዛለች። እህቷም በጣም ተጨናንቄ ነበር፣ ምን ሆነሽ ይሆን ምን አደርጎሽ ይሆን እያልኩ በጣም ተጨናንቄ ነበር፣ ምን ሆነሽ ነው የጠፋሽው ትሁቴ ብላ ስትላት እህቴ ደህና ነኝ አንቺንም ጨምሮ አስጨነኩሽ አይደል ስትላት እኔማ ምን ሆናለሁ ብለሽ ነው ደህና ነኝ አንቺ ነሽ እንጂ ከሱ የተሰቃየሽው ትላታለች። ከዛም የትሁት እጮኛ እንዳለ ትሁቴም ማንም እንዳለ አታውቅም። ሰተት ብላ ስትገባ የሆነ ኮቲ ነገር ትሰማለች። ከዛም አምልጦ ሩጦ ይወጣል። እሷም ደነገጠች። ከዛ አባባና ካሌብ ቁጭ ብለው እያወሩ ልጄ ለማን ጥላህ መጣ ብቻዋን ጥላህ መጣ ብሎ ሲለው አይ አባዬ ኤደን መታለች ይለዋል። ከዛ ካሌብም አሁን ምንድን ነው የምናደርገው አባዬ ሲለው አባቱም አይ ዶክተሮቹ እንዳሉት በጣም ከባድ ችግር ውስጥ ናት ቲና ብሎ ይለዋል። ብቻዋን ጥላህ ልትመጣ አትችልም ብሎ ሲለው ካሌብም ስለዚህ ተመልሳ ወደ ቤት ትመጣለች ማለት ነው ብሎ ይለዋል። አባባም ሆድ አይጠኝ ስለሆነ ምንም አማራጭ የለንም የኔ ልጅ ለማንም አንተዋትም ብሎ ይለዋል። አይ አባባ። ካሌብም ምን አይነት ጣጣ ውስጥ ነው የገባሁት አባዬ ይቺ ልጅ ከህይወታችን ምን ነው አልወጣለች አባዬ ምን ይሻላል ይለዋል። አባባም ምንም ቢሆን ህጋዊ ሚስትህ ያንተ ናት፣ ስለዚህ ኃላፊነቱ ያንተ ነው ብሎ ይመልስለታል። በተቻለን አቅም ጸሎት እናድርግ፣ አሁን ባለችበት ሁኔታ ምንም ማድረግ አንችልም ብሎ ሲለው ትሁቴም ሰውየው የሆነ ነገር ሰርቆን የወጣው መሰል በጣም እያለቀሰች ምንድነው የማደርገው አሁን ምን ይሻለኛል እያለ በጣም እየጮኸ ታለቅሳለች።
ከዛም ትሁቴ በመደናቀጥ ስልኳን አንስታ ለካሌብ እያለቀሰ ትደውለታለች። እሱም ይደነግጥና ትሁት ምንድን የሆንሽው? ምን ተፈጠረ? ምንድን ነው እያለ እየጮኸ ያናግራታል። ትሁቴ ምንም ማናገር አልቻለችም። ሰውየው እያለ በመንጠባጠብ እሱም ግራ ተጋብቶ የት ነው ያለሽው ብሎ ሲላት እቤት ነኝ ትለዋለች። አባባን በመደናገጥ ምንድን ነው? ምን ተፈጥሮ ነው እያሉ ይጮኻሉ። እሷም ማልቀሷን አልተወችም፣ እያለቀሰች ነው። ካሌብም ለአባቱ አባዬ ያ ሰውዬ ትሁቴን አንድ ነገር ሳያደርጋት አልቀረም፣ ስለዚህ ልድረስላት ሲለው አባባም አብሬ ሄዳለሁ ብሎ ሲለው ካሌብም አይሆንም አባዬ እኔ ሄዳለሁ ራስን ጠብቅሽ ልጄ ይለዋል አባቱም። ካሌብም እየበረረ ወደ ቤት ይሄዳል። ከዛም ካሌብ በራፉን በኃይል ሲያንኳኳ ትደነግጣለች። ማን ነው ስትለው እኔ ነኝ ትሁት ክፈችኝ፣ እኔ ካሌብ ነኝ ይለዋል ትለዋለች። ከዛም በራፉን ከፍታ ተቃቅፈው ታለቅሳለች። ካሌብም ቆይ ትሁት ምን ተፈጥሮ ነው ብሎ ሲጠይቃት ጽፎ ያስቀመጠውን ወረቀት ያውልህ ወረቀቱን ተመልከተው ብላ ትለዋለች። ካሌብም ወረቀቱን ያይና ይህ እባብ እገለዋለሁ፣ አልለቀውም፣ እንደ እባብ ከስርስሬ ከሚከተል ፊት ለፊቴ አይጋፈጠኝም፣ እገለዋለሁ፣ አልለቀውም እያለ ይደነፋል። ትሁትም ቤት ድረስ ከመጣ ያውም እኔ ክፍል ድረስ ከገባ ይህ ሰውዬ ቅርባችን ነው ማለት ነው ብላ ትላለች። ካሌብም ስለዚህ እሱ እንደቀረበን እኛም እሱን መቅረብ ይኖርብናል ማለት ነው ብሎ ሲላት ትሁቴም እንዴ እኛ እንዴት ነው የምንቀርበው? ይህ ሰውዬ እኮ ሰይጣን ነው ብላ ትለዋለች። ካሌብም ሰይጣን ቢሆንም እኛም የሱን ጨዋታ መጫወት አያቅተንም ብሎ ይመልስላታል። ከዛ ትሁት አልገባኝም ስትለው ካሌብም ትሁት ይኸውልሽ እኔ ጓደኛውኝ እቀርበዋለሁ፣ ከአንቺ ምንም ነገር እንዳልሰማሁኝ እቀርበዋለሁ። ከዛ ትሁቴም አይሆንም ካሌብ በጭራሽ ሊሆን አይችልም ስትለው ካሌብም ይሆናል ትሁት እመኒኝ ይሆናል ብሎ ይላታል። ቀርቤው እያንዳንዱ የልብ ምቱን እሰማዋለሁ። ከዛ በኋላ ሊያደርግ የፈለገውን ነገር ካወቅን በደንብ ቀርበዋለሁ ይላታል። እንጠነቃቃለን ሲላት እሷም አይሆንም ካሌብ ትለዋለች። ይህ ነገር በጣም ከባድ ነው ይከብዳል ስትለው እሱን እየሰለል ነው እንደሆነ ካወቀ ይገለናል አይለቀንም እያለ በፍርሃት ትነግረዋለች። ካሌብም በጣም ተናዷል። ትሁት እየሰለልኩት እንደሆነ ማንም አያውቅም፣ በደንብ ነው የምቀርበው አታስቢ ይላታል። ከዛም ኤዱና ትሁት ኩሽና እያወሩ ዛሬ ቲና ወደ ቤት ትመለሳለች ትላታለች ለትሁት። ትሁቴም እባክሽ ታያት ካሁን በኋላ እኮ ምንም የማድረግ ችሎታ የላትም ስትላት ኤዱም ትሁቴ እኔ ያችን ሴትዮ ብትሞት እንኳ ሬሳዋን አላምናትም ትላለች። ትክክል ነው ጠባን ተንከሰስነቷ ይህም ራሱ ድራማ ሊሆን ይችላል ማለት ምን ለማለት ፈልጌ መሰላችሁ ቤተሰብ ይሄ የትሁት እጮኛና ፍቅረኛና ቲና ይነጋገሩ ነበር። ገባችሁ አይደለ? ከአሁን በፊት ትሁቴን አስረክቢኝ ምናምን እያለ እንትን ስላልነበረ ስትለማመጡ ብቻ እመኑኝ ይሄ ነገር ድራማ መሆኑ ነው ጠብቁ። ከዛም ትሁቴ ሳቅ አለችና ኧረ ተይ ኤደን ስትላት ኤዱ እውነቴን እኮ ነው ትሁት እስኪ ያደረገችውን ወደ ኋላ መለስ ብለሽ አስቢ ትላታለኝ። ምንም ሀዘኔታ የሚባል ነገር እኮ የላትም ትሁቴ ስትላት ትሁትም እሱማ ልክ ነሽ እውነትሽን ነው ትላታለኝ። አሁን እኮ እሷ መራመድ ምንም መናገር አትችልም። አባዬ ላይ ያደረገችው ነገር እያንዳንዱ እሷ ላይ ነው የደረሰው ትላታለኝ። ሄዱም ጀግና ወላሂ ጀግና ናት። አባዬ ላይ ስታደርግ የነበረውን ነገር እሷ ላይ ማድረግ ነው ብላ ትላታለኝ። ግን ትሁቴ የዋህ ናት፣ ሞኝ ናት። ይህን ነገር ልታደርገው አትችልም፣ አያስችላትም። ትሁቴም ኧረ ተይ ኤዱ ይህን ማድረግ አንችልም፣ ይህንማ ካደረግን ከእሷ በምን ተሻልነ ትላታለኝ። ይህን የዋህ
ከዛም ተንከሲሷ ቲና ከሐኪም ቤት ወጥታ ወደ ቤት ይዘዋት ገቡ። ከዛም አባባ ትሁቴ ደከም ብሎኛል፣ እስኪ ውሃ አንጭልኝ ይላታል። ካሌብ ደክሞሃል መሰለኝ ወደ መኝታ ክፍል ይዛት ግባ ይላቸዋል። ከዛም ካሌብ ቲናን አቅፎ ወደ መኝታ ክፍል ይዟት ሲሄድ ትሁቴ ፈዛ ቀረ። ያመጣችውን ውሃም ለአባባ ልትሰጥ የነበረውን ውሃ ይዛ በቆመችበት ደረቀች። አባባም እሷን እያዩ ፈገግ ይላሉ። ኤዱም እሷን እያየ ያው በጣም በግራሞት ያያዋት ነበር። ከዛም ኤዱም ትስቅ ነበር። ከዛ እሷም ትሁቴም በጣም ድርቅ ብላ ነው የቆመችው ያመጣችው ውሃ እንደያዘች። ከዛ አባባ ትሁት ምን ነው ውሃውን እኮ ያመጣሽው ውሃ ረሳሽው ብሎ ሲላት ስጭኝ እንጂ ይላታል። አባዬ ረሳሁት አይደል ትለዋለች። ከዛም ያው ካሌብ እንደለመደው እንዳለው የትሁቴ ፍቅረኛ ጋር ይገናኛሉ። እንዴት ነህ ካሌብ ሲለው እንዴት ነህ አቶ ተመስገን ተቀመጥ ይለውና ይቀመጣል። ከዛም ካሌብ ምን ይምጣልህ አቶ ተመስገን ሲለው ቀዝቀዝ ያለ ነገር ብሎ ይለዋል። ውድ ቤተሰቦቼ የዛሬው ቪዲዮ እዚህ ላይ ያበቃል። ቪዲዮውን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድታዩት በትህትና እጠይቃለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ